ሰላም እግዚአብሔር ከእናንተ ጋር ይሁን። እንዴት ቆያችሁ? በጌታ የተወደዳችሁ ጌታ ኢየሱስ ክርስቶስ ይባርካችሁ። ተባረኩልኝ። ለጌታ ቃል ጥቂት ደቂቃ ብቻ ይኖራችሁ። ደግሞ በየዕለቱ አንድን ምዕራፍ እንድታነቡ በአምላኬ ፍቅር አሳስባችኋለሁ። ጌታ ኢየሱስ ይባርካችሁ። ወደ ዛሬው ሀሳብ እንሄዳለን። ጸጋ ይብዛልን። ተባረኩ። ክፉዎቹ ግን ይጠፋሉ፣ የእግዚአብሔርን ጠላቶች እንደመለሰ ውብም ይሆናሉ፣ ይጠፋሉ፣ እንደ ጢስም ተንቦ ይጠፋሉ። ኃጢአተኞቹም ይበድራሉ፣ መልሶም አይከፍሉም። ጻድቅ ግን ይቸራል፣ እግዚአብሔር ይባርካቸዋል፣ ምድርንም ይወርሳሉ። እርሱ የሚረግማቸውን ግን ያጠፋል። የሰው አካሄድ በእግዚአብሔር ይጸናል እና በመንገዱም ደስ ይላል። ቢሰናከልም አይወድቅም፣ እግዚአብሔር በእጁ ደግፎ ይይዘዋል እና ጎልማሳ ነበርሁ፣ አሁን አርጅቻለሁ። ነገር ግን ጻድቅን ስጠላ ዘሩም እንጀራ ስለምን አላየሁም። ሁል ጊዜ ቸር ነውና ያበድራል፣ ልጆቹም የተባረኩ ይሆናሉ። ከክፉም ራቁ፣ መልካምን አድርጉ፣ ለዘላለም ትኖራለህ። እግዚአብሔር ፍትህን ይወዳል፣ ታማኞችንም አይጠላም። ለዘላለምም ይጠብቃቸዋል። የኃጢአተኞች ዘር ግን ይጠፋል። ጻድቃን ምድርን ይወርሳሉ፣ በእርሱ ለዘላለም ይኖራሉ። የጽድቅ አፍ ጥበብን ይናገራል፣ አንድ ቤቱ ፍትሐዊ ነገርን ያወራል። የአምላኩን ሕግ በልቡ አለ፣ አካሄዱም አይወላገድም። ክፉዎች ጽድቁንም ይከታተላሉ፣ ሊገድሉም ይሻሉ። እግዚአብሔር ግን በእጃቸው አሳልፎ አይሰጣቸውም። ፍርድ ፊት ሲቀርቡ አሳልፎ አይሰጣቸውም። እግዚአብሔር ደጅ ጠናው፣ መንገዱንም ጠብቅ፣ ምድሪቱንም ትወርስ ዘንድ ከፍ ከፍ ያደርግሃል። ክፉዎቹን ሲጠፉ ታያለህ። ክፉና ጨካኝ ሰው እንደ ሊባኖስ ዝግባ ለምልሞ አየሁት። ዳግመኛ በዚያ ሳልፍ እነሆ በቦታውም አልነበሩም፣ ፈልጌም አልተገኙም። ንጹሐንም ልብ በል፣ ንቁ፣ አስተውሉ። የሰላም ሰው ተስፋ አለውና፣ ኃጢአተኞች ግን በአንድነት ይጠፋሉ። የክፎች ዘር ይወገዳል፣ የጻድቃን ድነት ከእግዚአብሔር ዘንድ ነውና። በመከራ ጊዜ መጠጊያቸው እርሱ ነው። እግዚአብሔር ይረዳችሁማል፣ ይታደጋችሁማል፣ ከክፎቹም እጅ ነጥቆ ያወጣችኋል። እርሱ መጠጊያ አድርጓችኋል እና ያድናችሁማል። ሃሌሉያ! እግዚአብሔር መጠጊያችን ነው፣ ያድነንማል። ተባረኩ።